የሰለሞን ቦጋለ ልጅ የሆነችው ማራማዊት ሰለሞን እንግዲህ በትላንትናው ዕለት ሽምግልና እንደተላከላት በጣም ብዙዎቻችን አይተናል። አንዳንዶቻችሁም ደግሞ እየመጣችሁ ሬት አድርጊው ብላችሁኛል። ሰው እንቀጥል። ቀሚሷን ሬት ከማድረጋችን በፊት ግን ይሄንን ሽምግልና ስፔሻል ምን እንደሚያደርገው ልንገራችሁ። እዚህ ጋር የምትመለከቷቸው አብዛኞቹ አርቲስቶች በፊንቴክ ምክንያት እስር ቤት እንደቆዩ በጣም ብዙዎቻችን የምናስታውሰው ነው። በዛም ውስጥ ደግሞ የማራማዊት ሰለሞን አባት ሰለሞን ቦጋለ እስር ቤት ነበረ። ሰለሞን ቦጋለም እንግዲህ በእስር ቆይታው በጣም ከባድ ጊዜ እንዳሳለፈና የጤና እክልም ገጥሞት ነበረ። በስኳርና በደም ግፊት በሽታ ምክንያት በአብዛኛውን የእስሩን ጊዜ ሆስፒታል ነበር ያሳለፈውና እዛም ውስጥ እንግዲህ ማራማዊት ሰለሞን በጣም ከባድ ጊዜ እንዳሳለፈች ቲክቶክ ላይ ገልጻለች። ከቲክቶክም ደግሞ ለ3 ወር ጠፍታ ነበር። ታዲያ ግን በጣም ብዙዎቻችሁ የማታውቁት ነገር ሰለሞን ቦጋለ ማራማዊትን ገና በ19 ዓመቱ ሆኖ ነው የወለዳት። ብዙ ጊዜ በጣም አታችድ እንደሆኑና በጣም እንደሚወዳት ይናገራል። እና አብሳላት የሚባለው ሙቪ በጣም ብዙዎቻችሁ ታስታውሱት ከሆነ የልጅና የአባትን ፍቅር የሚያሳይ ፊልም ነውና ለሷ ሲል ያንን ሙቪ እንደሰራው ይናገራል ማለት ነው። ታዲያ ይሄንን ሽምግልና ስፔሻል የሚያደርገው ይሄ ነው። በጣም ከባድ ጊዜ አሳልፈዋል ማለት ነው። ታዲያ ማራማዊት ሰለሞን ኢንጌጅድ እንደሆነች በጣም በቅርቡ ነው ያሳወቀችን። ግን ያው እጇ ላይ ያለው ቀለበት 3 እና 4 ወር ሆኖታል። ግን አሁን ላይ ሽምግልናውን አሳይታናለች። ሶሪት እናርገው። ቀሚሷ ይሄንን ይመስል ነበረ። ዳርክ ፐርፕል የሚባለውን አይነት ከለር የተጠቀመችው የኮርሴት ዲዛይን ነው ያለው ቀሚሷ። እጇ ላይ ያለው ነጠላ ነገሩ በጣም ተመችቶኛል። እዚህ ጋር ደግሞ ሜካፓን ተመልከቱት። ሜካፓ በጣም ቆንጆ ነው። ጸጉሯ፣ አክሰሰሪዎቿን በሙሉ ቆንጆ ናቸው። ቅር ያለኝ ነገር ወገቡ ላይ ኮርሴቱ በደንብ ወገቧን ስናች ቢያደርገው ኖሮ አንደኛ፣ ሁለተኛ ነገር ደግሞ መገተሪያ ብትጠቀም በደንብ የቀሚሱን ውበት ያወጣዋል ብዬ አስባለሁ። በተረፈ ግን ሁሉም ነገር ፍሎውለስ ነው። ሜካፓ በጣም ቆንጆ ነው። ካልኳችሁ ነገር በስተቀር ቀሚሱ ቆንጆ ነው። ስለዚህ 8.9 ከ10 ሰጥቼ የነበረው ሴሪሞኒ፣ የሚዜዎቿ ቀሚስ፣ ሁሉ ነገር በጣም ቆንጆ ነው የነበረው። የአባቷም ደስታ እንግዲህ እንደምታዩት ነው። እንኳን ለዚህ ክብር አበቃ። በዚህ አጋጣሚ ማለት ፈልጋለሁ ማራማዊትም መልካም የትዳር ዘመን ይሁንልሽ።